ጋር ይቅርታ ምናምን አስመሰለ ሰይፉ ጋር ሄዶ እዛም ከእንደገና ውሃ ምናምን ነገር ከዛ በኋላ ይሄችን ሰው በዚሁ እንትን ውስጥ አስገባና በወጥመድ ውስጥ አስገባና ለሱ 1 ሚሊዮን ቢያወጣ ከዛ በኋላ በደቂቃ እንደሚያመጣው የሚያውቀውን ገንዘብ አወጣው ምና ብሎ እንደወክልና እንደ ካቨር መጠቀሙ ምን ያስደንቃል ነው ያውን ያልገባኝ ነገር ገባ የፈለገ ነገር ሊኖር ይችላል እችን ሰው ግን አብሯት እንዳለ ምንም ነገር ለማስመሰል ብሎ የሄደበት ነው ልቧን ያውቀዋል አብሮ ስለነበር ገባ አሁን ይሄ ቴንሽናሊ እንትናን ለማጥቃት የተሄደበት መንገድ ነው ልጅቷን ግን በመሃል ያልሆነ ነገር ውስጥ አስገባት እሱን ለማጥቃት እንዴ ከመቼው ዲክት ተናግረዋል እኮ ሪፖርት ምንም የማይደረግበት አካውንት ላይ ምንም ምክንያት የሌለው አካውንት ላይ እንዴት ሪፖርት ይደረጋል አሏቸው ግሩፕ በስነ ስርዓት ተደራጅቶ አስበውበት ነው በዛ ላይ እሷን እዛ ጋር በማርገዙ ተናዶ ያኛው መጥቶ ልጅቷን ከፍ አርጓት ያንን ነገር አዋርድ መሸለማቸው ምናምን ሻይን ማድረጋቸው ምናምን ነገር ይሄ ለነሱ ውድቀት ስለነበር የለም እኮ ማንንም ሰው እኮ ከዛ በኋላ እኮ የታየ ሰው እኮ አልነበረም ያዶናይ ነገር ገኖ ስለነበረ ከዛ በኋላ መቀበራቸው ስለሆነ ይሄንን ነገር ተባብረው እሱ ብቻውን እንዲያውም አይደለም ሌላ ስማቸው ያልተጠቀሱ አብረውት የሚሰሩ ይሄንን ሰው ለማጥፋት የሄዱበት መንገድ ነው እሷንም እልሁን እየተወጣባት ነው ምክንያቱም ኮላብ ያደረገችው ከማጋ ነው ካንድ ኃይለኛ ሰው ጋር ማለት ነው እሱም ሶሻል ሚዲያ ኢንፍሉዌንሰር ከሆነ ሰው ጋር ሰው እቺ ልጅ ማገዝ አለብን አዶናይንም አት ሴም ታይም ሁለቱንም የሆነ የሚግባቡበት መንገድ መፈለግ መቻል አለበት የሚገርም ሌላም ነገር ልጨምር እዚህ ጋር ዴቭ ምን አለ መሰለ ከዚህ በፊት ራሱ ጆሲ የሚባለው አዶናይን ይጠላው ነበረ በጣም ደብሮት ነበረ አዶናይ ነው ቀርቦ ፍቅር ያሳየው ፍሪጅ ገዝቶ እቤቱ አምጥቶ ናውረድ ብሎ አዶናይ ነው በትልቅ ፍቅር ይሄን ልጅ ያሳየው ካያችሁ ታስታውሳላችሁ የሚረሳ ነገር የለም ጆሲ የሚባለው ደብሮት ነበረ አዶናይ ጠምዶት ነበር በጣም አርጎ ከዛ ይሄ ልጅ ምን አደረገ ፍቅሩን ምን አይነት መልካም ሰው እንደሆነ በምን አሳየ ፍሪጅ አምጥቶ አዲስ ቤት ነው ላሳያችሁ ምናምን ባለበት ሰዓት እሱ ብቻ ነው ፍሪጅ ይዞ የመጣው ሌላ አንድም ሰው የሚረባ ዕቃ እንኳን ይዞ አልመጣም አዶናይ ነው ፍሪጅ አምጥቶ ይሄውል ወንድሜ ብሎ ሰጥቶ ከዛ በኋላ ነው የዛን መልካምነት እንኳን ጆሲ የሚባለው መናገር የጀመረው እንጂ ስለ አዶናይ መልካም ነገር እንኳን የሚናገር ልጅ አልነበረም እና እነዚህ ሰዎች የሆነ ሰው ሲበልጣቸው የሆነ ግሩፕ አላቸው በጣም በጣም የሚቀና ግሩፕ የአውሬ ግሩፕ አላቸው ሌላውን ለመጣል አብሶሉትሊ ተደራጅተው የሚሰሩ ሰዎች ናቸው ሌላው ሻይን ሲያርግ አጠገብ የማይደርሱ ሰዎች ናቸው ስለዚህ አሁንም አዶናይ የዋህነቱ መልካምነቱ ማንም በአሁን ሰዓት የሚነቅፈው ሰው የለም አሁን ደግሞ ያንን ነገር ስላየ ብቻ ሪፖርት ነው እንግዲህ የምታየው ጆን ዳንኤል ከወጣ ጀምሮ ነው የአዶናይ ሪፖርት የበዛ ከዛ በፊት ሪፖርት የለማጭ በርበር አይቻልም አንተ በደንብ አድርገህ ሻይን ማድረግ አልቻልክም አዶናይን መብለጥ አልቻልክም አዶናይ ጋር ሌቭሉ ጋር መድረስ አልቻልክም ያ ነገር ነው ያስጮኸ የተጠራው ደግሞ እንትኑን ፌስቡክ ላይ ሰውየው ጽፎታል I can read it for you ምንድነው የተጠራበት ቦታ በጣም ኢንፍሉዌንሰር ነህ ና ተብሎ ተጋብዞ ነው ያንን ነገር እንዲከፍት የተደረገው ምንም 5 ሳንቲም 1 ብር አላወጣም እዛ ቦታ ላይ አስጮሁለት ግን ልክ እሱ እንደሰራ አድርገው ሶሻል ሚዲያ ላይ እንዲጮሁለት ብዙ ሰዎች ሰሩ 1 ብር እዛ ላይ አላወጣም የተሰራው የ6 ወር ፕሮጀክት ነበረ የ6 ወር ፕሮጀክትን ጨረሱ ከዛ በኋላ የሶሻል ሚዲያ ኢንፍሉዌንሰሮች ይምጡ ተባለና ማን ነው ይምጣ ተባለ ጆን ዳንኤል ሄደና እዛ ላይ አስመረቀ ከዛ በቃ ሰው በደ ምን ለማድረግ እቺን ኮምፒቲሽን ለመዝጋት አዶናይ በቃ ሌቭሉ ከማንም በላይ ሆኗል በአሁኑ ሰዓት ልቡን የኢትዮጵያ ሕዝብ አይቶታል አዶናይ መቀየር አይቻል አንተ ሴት ልጅ አያያዝን አሳይቷል የዋህነትን አሳይቷል ደግነትን አሳይቷል ቅንነትን አሳይቷል ሀገር ወዳድነትን አሳይቷል ያላሳየው ነገር የለም ስለዚህ አዶናይ በዛ ሌቭል መሆኑን አሁን በምን ይጎዳዋል በዚች መሰበሪያ ሴት አይደለች አንዳንዴ መጎጃ ሴት አይደለች በዚች ለመጉዳት የሄደበትን ጥግ ማየት ትችላለህ እና በጣም ባየሁት ነገር ላይ ፍቅር ሳይሆን እልህ
ጆን ዳንኤል ስለተበለጠ እሱ ብቻ ዮኒ የትኛው ቲክቶከር ነው እስካሁን ድረስ? ያው ሰውም እኮ በጣም ያስተዋይ ነው። የትኛው ቲክቶከር ነው ጃኒን የደገፋት እስካሁን ድረስ? ማን ነው እስካሁን? ማን አለ? ሁሉም ሰው ተነስቶባታል ማለት ነው ልጅቷ ላይ። ይሄ እኮ የቅናት መንፈስ እኮ ነው። ጥሩ እኮ አይደለም በጣም። እንደገና ደግሞ እኔ በጣም የሚገርመኝ ነገር ማን ነው ያየው ጃኒ እንደሆነች ደውላ በኩኩል እሷ ትደውል እሱ ትደውል ማን ተናገረ? ስለዚህ ነገር እርግጠኛ ነገር አለ? እሷን እንደ ቺተር ለማድረግ ቺት ታደርጋለች በአዶና ላይ ብሎ እሷን ስሟን ብላክሜል ለማድረግ ቢሆንስ ይሄን ማን ያውቃል? ተናገራለች እሷ እንደደወለችለት ዮኒ ይሄን ታውቃለህ? ምን አልከኝ? ኢንስታግራም ላይ ቼክ አድርገው ያለው ነገር በጣም ውሸት ነው እያሉ ስለሆነ እሱን ቼክ ላድርገው። ሜሮን 299 የሚል ኢንስታግራም